ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ በአዲስ ትምህርት መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ሁል ጊዜ እንደዚህ አይነት ትምህርት እንዲደርሳችሁ የደወል ምልክቷን ንኩልኝ። ኮፒ ሊንክ እና ሼር አድርጉ። ኮመንት ላይ ያልገባችሁ ነገር ጻፉልኝ። ወዳጅ ቤተሰቦቼ ዛሬ ማሳያችሁ በዚህ ጨርቅ ጃኬት እንዴት ነው የሚሰራ አሳያችኋለሁ። ጃኬት በምንሰራበት ሰዓት መጀመሪያ ልኬት መውሰድ አለብን። ምንወስደው ልኬት ፍሪ ሳይዝ መሆን አለበት። ቸስት ወይም ደረት ዙሪያ ይለካል። ከዛ በኋላ ሌንግዝ ይለካል። ጃኬት ሌንግዝ በሚለካበት ሰዓት የባንድ 6 ሴንቲሜትር ቀንሰን ነው የምንሰራው። በኋላ ባንዱ ሲገባ እንዳይረዘም ማለት ነው። ስሊቭ ሌንግዝም በምትለኩበት ሰዓት የባንድ 6 ሴንቲሜትር መቀነስ ይኖርባችኋል። ስለዚህ ቀጥታ ጨርቁ እንዴት ነው የሚሰራ አሳያችኋለሁ። ከኔ ጋር ሁኑ፣ ቤተሰብ ሁኑ። መልካም ቆይታ ይሁንላችሁ። እሺ መጀመሪያ ጨርቃችሁን ፎልድ ስታደርጉ የኢዝ አላዋንስ መጨመር ይኖርባችሁ። ጨርቃችሁ ዌስቴጅ እንዳይሆን ከዚህ ወደዚህ ጨርቃችሁ ፎልድ ስታደርጉ ቸስት ኦቨር 4 ወይም ደረት ሲካፈል 4 ሲደመር ኢዝ አላዋንስ እንደፈለጋችሁ መስጠት ትችላላችሁ። ከ3 ሴንቲሜትር እና ከዛ በላይ መስጠት ትችላላችሁ። ስለዚህ የኔ ቸስት እዚህ ጋር ቸስት ሲካፈል 4 27 ነው። ሲደመር 3 30 ሴንቲሜትር አድርጌ ነው ከዚህ ወደዚህ የመጣሁት 30 ሴንቲሜትር ይኸው እዚህ ጋርም 30 ሴንቲሜትር መጥቶኝና እስከ ሌንግዙን መጣለሁ። መጀመሪያ ሌንግዛችሁ ከማድረጋችሁ በፊት ከላይ ሁሉ ጊዜ ወረቀት ላይ እንደምናደርገው 3 ሴንቲሜትር መልቀቅ ይኖርባችኋል። 3 ሴንቲሜትር ከላይ እንለቃለን። ሁለትም ትችላላችሁ። ይሄንን የምታደርጉት ኢዝ አላዋንስ ለመስጠትና እንዲመቻችሁን አንገታችሁ ቅርጽ 3 ሴንቲ ዝቅ ብያሰመርኩኝ። አሁን ከዚህ ወደዚህ የሚመጣው ምንድነው? ወደዚህ ቸስት ኦቨር 4 መጥቻለሁ ባይ ፎርት ፕላስ ሲም አላዋንስ። አሁን የአንገት ቅርጽ ለመስራት ከዚህ ወደዚህ ስታንዳርድ 8 ሴንቲሜትር መጠቀም ትችላላችሁ። ላርጅ ሳይዝ ከሆነ ወደታች 3 ሴንቲሜትር ባክ ነው። ወደታች 3 ከዛ ነጭን ከርቭ። እሺ ፋሚሊ ከዚህ ወደዚህ የአንገት ቅርጽ ለማግኘት ደረት ሲካፈል 12 ቸስት ኦቨር 12 ነበር። እንደዛ ወይ ደግሞ ስታንዳርድ ከዚህ ወደዚህ 8 ሴንቲሜትር መምጣት ትችላላችሁ። ጃኬትም እንደ ሜኒ ሸርት ስለሆነ አሰራሩ ወደ ላይ 2 ሴንቲሜትር እንወጣለን ሾልደሩ ጋር። ከዚህ ወደ ላይ ከሾልደር ላይ ወደ ላይ 2 ሴንቲሜትር ትወጣላችሁ። አንገቱ እዚህ ላይ ነው የሚያልቀው ማለት ነው። ወደታች አይወርድም። ቺን በከርብ ታገናኛላችሁ። ከዛ ሾልደር ላይን ታገኛላችሁ። ሾልደር ሲካፈል ለሁለት ሾልደር 44 ነው። 44 ሲካፈል ለሁለት 22 ሴንቲሜትር ትመጣላችሁ። ሾልደር ላይን ነች። ከዚህ ወደታች ቸስት ኦቨር 4 የአርሞል ላይናችን ለማግኘት ማለት አርሞል ሌቭዝ ለማግኘት ቸስት ኦቨር 4 26 ነው። ሲደም 26 ሴንቲሜትር ወደታች ወረድ እንላለን 3 ሴንቲሜትር። እሱንም እዚህ መጨረስ ትችላላችሁ 3 ሴንቲሜትር። ከዚህ ደግሞ 22 ሴንቲሜትር ትመጣላችሁ። ይሄ የሾልደር ላይን ነው ማለት ነው። አሁን እያሰመርኩ ያለሁት ሾልደር ላይን ካሰመራችሁ በኋላ የዚህን የሾልደራችሁ ላይን ሴንተር ትወስዳላችሁ። ሴንተር ስትወስዱ እዚህ አካባቢ ነው። ወደ ውስጥ 1 ሴንቲሜትር ትገባላችሁ። ባክ ላይ አንገባም፣ ፍሮንት ላይ ሲሆን ትገባላችሁ። ፍሮንቱንም እዚህ ጋር ማርክ ለማድረግ እሺ፣ ይሄ ሾልደር ላይን ነው። ሾልደር ከዚህ ወደዚህ የመጣሁት አንገታችንን 12 አካፍለን ወይ ደግሞ ቸስት ኦቨር እሺ ፋሚሊ ከዚህ ወደዚህ ለአንገታችን ወደታች ስታንዳርድ መተናል። ከ7 እስከ 8 መምጣት ትችላላችሁ። ወደ ላይ ለሾልደር 2 ሴንቲሜትር መተናል። ከዚህ ወደታች ደግሞ የስሎፕ ሾልደር ስሎፕ ምንድነው 3 ሴንቲሜትር ዝቅ ካላችሁ በኋላ አፍ ሾልደራችሁን ታገናኛላችሁ። ልክ ሚኒ ሸርትን አስታውሱ። ባክ የባክ ሚኒ ሸርት ማስታወስ ነው ማለት ነው። ከዛ በመቀጠል ከዚህ እስከዚህ ያለውን ሴንተር ወሰዳችሁ። ሴንተራችሁን ከወሰዳችሁ በኋላ ከዚህ ወደታች 3 ሴንቲሜትር ዝቅ ብላችሁ እዚህ ጋር ምልክት ካደረጋችሁ በኋላ እቺን ከርብ ታገናኛላችሁ ማለት ነው። ሚኒ ሸርት ባክ ነው ወይ ደግሞ በቲሸርት ማስራት ትችላላችሁ። ጃኬት አንድ ስለሆነ ማለት ነው። ይሄንን ይመስላል ፋሚሊ። አሁን ልንቆርጥ ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እሺ
እሺ ፍሮንቱንም በዚህ ሁኔታ ካያያዛችሁ በኋላ በዚሁ ልክ ትቆርጣላችሁ። እዚህ ጋር ሴንተሩ ላይ የዚህ 2 ሴንቲሜትር ያህል ትለቃላችሁ። በኋላ ከሳይዛችሁ ላይ እንትን እንዳይል እዚህ ጋር 2 ሴንቲሜትር ሰጥቻለሁ። ከዛም በዚህ ሳይዝ ቆርጣለሁ። ቆርጣችሁ በኋላ አንገቱን የምታስተካክሉት ማለት ነው። አዲስ ከሆናችሁ ግን ሰብስክራይብ አድርጉልኝ ቤተሰብ፣ እንደዚህ አይነት ትምህርቶች እንዲደርሳችሁ። ይሄንን ይመስላል። ገብቷችኋል አይደለ? ካልገባችሁ ኮሜንት ላይ ጻፉልኝ። ፋሽን ዲዛይን ሽፎንና የሀበሻ ቀሚስ በቀላል መንገድ በአንድ ወር ብቻ አስተምራችኋለሁ።